አዲሱ ዓመት መጣ። ግን አዲሱ ዓመት ከመምጣቱ ይልቅ ትልቁ ጥያቄ አንቺ ለአዲስ ህይወት ዝግጁ ነሽ ወይ? ምናልባት ባለፈው ዓመት ይህንን አደርጋለሁ ብለሽ አንዳንዶቹን ሳትጀምሪ አልፎ ይሆናል። ለሌሎች ብዙ ጊዜ ሰጥተሽ ለራስሽ ግን ጥቂት ደቂቃ እንኳን አልተረፈሽም። ወይም ደግሞ ራስሽን ከሌሎች ሰጋ በማወዳደር ብዙ ጊዜ አሳልፈሻል። ዛሬ ግን ያንን ሁሉ አሮጌ ታሪክ እዚሁን ተወዋለን። በዚህ ቪዲዮ አዲሱን ዓመት በተሻለና በተደራጀ በበለጠ ውበት ለመጀመር እያንዳንዷ ሴት ልታውቃቸው የሚገቡ 15 ቀላል ግን ህይወትን ቀያሪ ልማዶችን እናያለን እና እስከ መጨረሻው አብረሽኝ ቆይ። በመጨረሻም ህይወትሽን በአንድ ሳምንት ውስጥ የሚያደራጅልሽን የ7 ቀን የአዲስ ዓመት ሪሴት ፕላን እሰጥሻለሁ። አንደኛ፣ በመጀመሪያ ራስሽን ወቂ። አዲስ ዓመት ሲመጣ ሁላችንም ገንዘብ አጠራቅማለሁ፣ ክብደቴን እቀንሳለሁ እያልን ትልቅ እቅድ እናወጣለን። ግን ከሁሉም በፊት ቆም ብለሽ ራስሽን እንደዚህ ብለሽ ጠይቂ። በእውነት እኔ የምፈልገው ምንድነው? ሌላ ሰው ስለኖረው ሳይሆን ለሰውነትሽና ለአእምሮሽ ሰላም የሚሰጠውን ህይወት ምረጪ። ሁለተኛ፣ አዲስ ዓመት ማለት ፍጹም መሆን አይደለም። ብዙዎቻችን ከነገ ጀምሮ በየቀኑ 5 ሰዓት እማራለሁ፣ በየቀኑ ስፖርት እሰራለሁ እንላለን። ከዚያ አንድ ቀን ስንደክም ሁሉንም እርግፍ አድርገን እንተዋለን። ዘንድሮ ፐርፌክት ለመሆን አትሞክሪ። በየቀኑ 1% ለመሻሻል ሞክሪ። በአመት መጨረሻ ላይ ያቺ 1% ተደምራ ትልቅ ለውጥ ታመጣልሻለች። ሶስተኛ፣ አእምሮሽን ካሉታዊነት ጠብቂ። አእምሮሽ በየቀኑ የምትመግቢውን ነገር ነው የሚይዘው። የሚያስጨንቁ ዜናዎች እና ራስሽን ከሌሎች ጋር እንድታወዳድሪ የሚያደርጉሽን አካውንቶች ሶሻል ሚዲያ ላይ አትከታተይ። አንፎሎ ማድረግም እኮ ትልቅ ሰልፍ ኬር ነው። የሚያስተምሩሽንና የሚያበረታቱሽን ነገሮች ብቻ ተከታይ። አራተኛ፣ ሰልፍ ኬር ለራስሽ ቅንጦት አይደለም። ሰልፍ ኬር ማለት ውድ ስፓ መሄድ ብቻ አይደለም። ገላሽን በደንብ መታጠብ፣ ፀጉርሽን መንከባከብ፣ ክፍልሽን ማጽዳት፣ በቂ ውሃ መጠጣትና እረፍት መውሰድም ነው። ስለዚህ ዘንድሮ ለራሴ ጊዜ የለኝም ማለት አቁሚ። ለራሴ ጊዜ እፈጥራለሁ በይ። አምስተኛ፣ የውበት ልማድሽን ቀላል አድርጊ። እውነተኛ ግሎ አፕ ማድረግ ማለት በአንድ ቀን የሚመጣ ተአምር ሳይሆን የየቀኑ ትንንሽ ልማዶች ውጤት ነው። ጠዋት ፊትሽን አጽጂ፣ የሚስማማሽን ሞይስቸራይዘር ተጠቃሚ፣ ከቤት ስትወጪ ሰንስክሪን አትርሺ እና ንጽህናሽን ጠብቂ። ይሄው ነው ሚስጥሩ። ስድስተኛ፣ የልብስ ቁም ሳጥንሽን በብልሃት አደራጂ። አዲስ ዓመት ስለመጣ ብቻ አዲስ ልብስ መግዛት አያስፈልግም። ያለሽን ልብስ አደራጂና የማትለብሽውን ለይተሽ አውጪ። እንደ ነጭ ሸሚዝ፣ ጥሩ የሚስማማ ጂንስ፣ ጥቁር ሱሪና ኮቶች ያሉ መሰረታዊ ልብሶችን ካሉሽ እርስ በእርስ በማጣመር ብዙ አሪፍ ሉክ መፍጠር ትችያለሽ። ስታይል ማለት የብዛት ሳይሆን የብልሃት ማጣመር ነው። ሰባተኛ፣ ገንዘብሽን በተሻለ መንገድ ተቆጣጠሪ። የምታገኘውን ገንዘብ ሁሉ አታውጪ። የገባውንና የወጣውን ጻፊ። ትንሽም ቢሆን በየወሩ ቆጥቢ። ከሁሉም በላይ ደግሞ ራስሽን የሚያሳድጉ ነገሮች ላይ ኢንቨስት አድርጊ። ለምሳሌ መጽሐፍ፣ ኮርስ ወይም አዲስ ክህሎት። ለራስሽ የምታወጪው ገንዘብ በጭራሽ ብክነት አይደለም። ስምንተኛ፣ አንድ አዲስ ክህሎት ተማሪ። ይህ ዓመት ከቀድሞ የተለየ እንዲሆን ከፈለግሽ አዲስ ነገር ተማሪ። እንግሊዘኛ፣ ዲጂታል ስኪል፣ ኩኪንግ ወይም ኮንቴንት ክሬሽን ደስ የሚልሽም ምረጪ። በቀን 20 ደቂቃ ብቻ ብትሰጪው እንኳን በአመቱ መጨረሻ ማንነትሽን ይቀይራል። ዘጠነኛ፣ ስክሪን ታይምሽን ቀንሺ። አንድ ቪዲዮ ለማየት ብለሽ ስልክሽን ከፍተሽ ከ1 ሰዓት አልፎ ያውቃል? ሁላችንም ጋር ይከሰታል። ዘንድሮ ስልክሽ ላይ ታይም ሊሚት አድርጊ። በተለይ ከመተኛትሽ በፊት ስልክ ከመጎርጎር ይልቅ መጽሐፍ እያነበብሽ አይምሮሽን አሳርፊው። 10ኛ፣ አካባቢሽን አጽጂ። ህይወትን ለመቀየር ግድ ትልቅ ነገር ማድረግ
አያስፈልግሽም። ክፍልሽን ማደራጀት፣ አልጋሽን ማንጠፍ እና ጠረጴዛሽን ማጽዳት ብቻ እንኳን ለአእምሮሽ ትልቅ ሰላምን ይሰጣል። የተደራጀ ክፍል የተደራጀ አእምሮን ይፈጥራል። 11ኛ የማይጠቅሙሽን ነገሮች መልቀቅ ተማሪ። አዲስ ዓመት ማለት አዲስ ነገር መጨመር ብቻ ሳይሆን የማይጠቅሙ ነገሮችንም መተው ነው። ጎጂ ልማዶችን፣ የማይጠቅሙ ግንኙነቶችን እና ያለፈውን ስህተትሽን ተሸክመሽ አትጓዢ። አንዳንድ ጊዜ መልቀቅ ራስን መውደድ ነው። 12ኛ ሰውነትሽን አክብሪ። ቀጭን ብትሆኚ፣ ወፍራም፣ ረጅም ወይም አጭር፣ ሰውነትሽ ያንቺ ውድ ቤት ነው። ጤናማ ለመሆን እንቅስቃሴ አድርጊ። ጥሩ ምግብ ተመገቢ። ዓላማሽ ሰውነትሽን መቅጣት ሳይሆን በደስታ መንከባከብ ይሁን። 13ኛ አይ ማለት ተማሪ። ሁሉም ሰው ለማስደሰት መሞከር ራስን ባዶ ያስቀራል። አንድ ነገር ማድረግ ካልፈለግሽ በአክብሮት አይ በይ። ባውንደሪ ወይም ወሰን ማበጀት መጥፎ ሰው አያደርግሽም። ለሌሎች ስትኖሪ ራስሽን እንዳታጪ። 14ኛ ራስሽን በየቀኑ አበረታቺ። አንዳንድ ቀን ነገሮች እንደታሰበው ላይሄዱ ይችላሉ። ትደክሚያለሽ፣ እቅድሽ ይስተጓጎላል። ይህም አልተሳካልሽም ማለት አይደለም። ነገ እንደገና ጀምሪ። ለራስሽ ጥሩ ወዳጅ ሁኚለት። 15ኛ ለራስሽ ቃል ግቢ። በመጨረሻም ይህንን አዲስ ዓመት ስትጀምሪ ለራስሽ አንድ ቃል ግቢ። በዚህ ዓመት ራሴን አልተውም፣ ራሴን አልበድልም፣ ለህልሜ በየቀኑ ትንሽ እርምጃ እራመዳለሁ በይ። ህይወትሽን የሚያደራጀው የ7 ቀን ሪሴት ፕላን። ቀን 1 ጽዳት፣ ክፍልሽንና የስልክሽን ፋይሎች አደራጂ። ቀን 2 ፕላን፣ ለዓመቱ 5 ዋና ዋና ግቦች ወይም ፕላኖችሽን ጻፊ። ቀን 3 ሰልፍ ኬር፣ ለራስሽ ሙሉ ጊዜ ስጪ። ፀጉርሽንና ቆዳሽን ተንከባከቢ። ቀን 4 ስታይል፣ ቁም ሳጥንሽን አደራጅተሽ 3 አዲስ የልብስ ስታይሎችን ፍጠሪ። ቀን 5 ገንዘብ፣ የገንዘብ ወጪሽን መዝግቢ፣ የመቆጠብ እቅድም አውጪ። ቀን 6 ትምህርት፣ አዲስ ክህሎት ለመማር የመጀመሪያዋን 30 ደቂቃ ስጪ። ቀን 7 ነጸብራቅ፣ ያለፈውን ዓመት ገምግሚ፣ የምትታዩውን እና የምትገነቢውንም ለይተሽ ጻፊ። ውድ እህቴ፣ አዲስ ዓመት ማለት በአንድ ጀንበር ሙሉ በሙሉ አዲስ ሰው መሆን ማለት አይደለም። በየቀኑ ትንሽ የተሻለችውን ራስሽን መገንባት እንጂ። ዘንድሮ የራስሽ ምርጥ ጓደኛ ሁኚ። አዲሱ ዓመት የሰላም፣ የደስታ፣ የጤናና የስኬት ዓመት ይሆንልሽ። ቪዲዮ ከተመቸሽ ላይክ አድርጊ። ለምትወጃት እህትሽ ሼር አድርጊው። ለተጨማሪ ምክሮች ሰብስክራይብ ማድረጉንና የደወል ምልክቱን መጫንሽን አትርሺ። መልካም አዲስ ዓመት!